የኢትዮጵያ ወታደር ሲነሳ በዓለም የታሪክ መዝገብ በጉሉ ከሚነገርለት ጀግንነቱ አንደኛው ኮሪያ ዘምቶ ያስመዘገበው ጀብዱ ነው። የኮንጎው፣ የሩዋንዳው፣ የሶማሊያውና የደቡብ ሱዳኑም እንዲሁ ማንሳት ይቻላል። ለዛሬ ኮሪያ የዘመተውን የቃኘው ሻለቃን ታሪክ በጥቂቱ እናስቃኛችሁ። ኢትዮጵያ በፋሺስት ኢጣሊያ ጦር በግፍ ስትወረር ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጋራ ደህንነት ኮሌክቲቭ ሴኩሪቲ መርህ እንዲከበር አቤት ብትልም በጣት ከሚቆጠሩ አገራት በቀር የአብዛኞቹ አባል አገራት መልስ የስለቃ ጩኸትና የፌዝ ፉጨት ነበረ። ያኔ ታዲያ ጃንሆይ ተው ነግበኔ ነው ቢሉ ሰሚ አላገኙም ነበረ። ሰሜን ኮሪያ ደቡብ ኮሪያን ስትወር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወረራዋን በአፋጣኝ እንድታቆም ቢያስጠነቅቅም ሰሜን ኮሪያ በእጄ ባለማለቷ የጸጥታው ምክር ቤትም ለዓለም ሰላም ሲባል ወረራው እንዲቀለበስ ወሰነ። በዚህ መሰረት ውሳኔውን የደገፉ 16 ሀገሮች ወታደሮቻቸውን ለመላክ ወሰኑ። ከነዚህም አንዷ ኢትዮጵያ ነበረች፣ ብቸኛዋ አፍሪካዊት ሀገር። በዛንቲ ተጠምዶ እንደሙን ሲፈላም ቀዩ ሰው ሲጠቁር ጥቁሩ ሰው ሲቀራ እርሳሽ ወልቆ ሲሄድ በሰውየው ቀራ ልብ አይታመንም እንኳን ባልንጀራ። ከ10 መድፈኛ ሻለቆች የተወጣጡ አንድ ሻለቃ ጦር በኮሪያ ለሚኖረው ተልእኮ ዝግጅቱን ጀመረ። ይህ በእንግሊዛውያን ወታደሮች ለ8 ወራት የሰለጠነ ሻለቃ ጦር ቃኘው የሚል ስያሜ ተሰጥቶት ከንጉሱ ያደራ ቃልና ሰንደቅ ዓላማ ተቀብሎ ለዘመቻ ተዘጋጀ። በወቅቱ ንጉሱ ጦሩን እንዲህ ብለው ነበር መርቀው የሸኙት። እነሆ በጋራ ደህንነት መርህ መሰረት እጅግ ቅዱስ ለሆነው ለዓለም ሰላም ዘብ ልትቆሙ የዓለምን ግማሽ የሚሆን ጉዞ ትጓዛላችሁ። ሂዱና ወራሪዎችን ድል ንሷቸው። በኮሪያ ልሳነ ምድርም ሕግና ሥርዓትን አስከብሩ። ይህን ሰንደቅ ዓላማ መመሪያ አድርጋችሁ እንድትዘምቱ፣ በተሰማራችሁበት ቦታ ጀግንነት ሰርታችሁ በደረታችሁ ላይ ልዩ ምልክት አድርጋችሁ በኩራት ስትመለሱ ባደራ የሰጠናችሁን አርማ መልሳችሁ እንድታስረክቡን። አባሮ የማይለቀው የምድር ባቡር የአባተ ግላሽ ገር የታመነው ጦር ከዛም 1122 የቃኘው ሻለቃ አባላት በባቡር ከአዲስ አበባ ወደ ጅቡቲ ተጓዙ። በመቀጠልም በመርከብ ፑዛን ወደ ተሰኘችው የኮሪያ የወደብ ከተማ ተጓዙ። ደቡብ ኮሪያ ሲደርሱ የአገሪቱ መሪ ፕሬዝደንት ሲንግማን ደማቅ አቀባበል አደረጉላቸው። ቃኘው ሻለቃ በኮሪያ በተለያዩ አውደ ውጊያዎች ተሳትፏል። በተለይ በሽምቅና በደፈጣ ውጊያ የሚስተካከለው አልነበረም። በኮሪያ ምድር ከዘመቱ ምድቦች ሁሉ የተሰጣቸውን ሁሉንም ግዳጅ በድል የተወጡት የኢትዮጵያ ወታደሮች ብቻ ነበሩ። በቁጥር 238 ግዳጅ ተሰጥቷቸው ሁሉም በድል ነበር የደመደሙት። ኢትዮጵያ በኮሪያ ጦራቸውን ካዘመቱ ሀገራት አንድም ወታደሯን ያላስማረከች ብቸኛው ሀገር ናት። በአጠቃላይ በ5 ዙር 6037 ወታደሮችን አዝምተዋል። ከነዚህ መካከል 122ቱ በጦርነቱ ሲሞቱ 536 ወታደሮች ቆስለዋል። የተማረከ ግን የለም። ጦርነቱ አብቅቶ የምርኮ ልውውጥ ሲደረግ ደቡብ ኮሪያ 8343፣ አሜሪካ 4714፣ እንግሊዝ 977፣ ቱርክ 244፣ አውስትራሊያ 26፣ ካናዳ 33፣ ፈረንሳይ 12፣ ግሪክ 3፣ ኮሎምቢያ 28፣ ታይላንድ 5፣ ኔዘርላንድ 3፣ ቤልጂየም 1፣ ፊሊፒንስ 97፣ ደቡብ አፍሪካ 9፣ ኒውዚላንድ 1፣ ኖርዌይ 3፣
ምርኮኛ ሲመለስላቸው ኢትዮጵያ ግን አንድም ሰው ያልተማረከባት ብቸኛ ሀገር ነበረች። ለዚህም ጀግንነቱ አጨደው ከመረው ወቃው እንደ ገብስ የኢትዮጵያ አርበኛ ኮሪያ ድረስ ተብሎ ተገጥሞለታል። ጀግናው ቃኘው ሻለቃ ገፋ ገፋ አድርገው ውጦ ቀበቱን ልብ ያሰበው ነገር አይገኝለቱን በልግፋ 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 ጨምር ያልፋል አንድ ሰሞን ችግርና ጦር ነረደኑ በቃኘው ሻለቃ አይቀጡ ቅጣት የተቀጡት ሰሜን ኮሪያውያን ኢትዮጵያውያን ልዩ ፍጡሮች ናቸው እስከ ማለት ሲደርሱ እንግሊዛዊው የጦርነት ታሪክ ጸሐፊ ጆን ኬጋን በበኩሉ ኢትዮጵያውያን እልህኞች ናቸው፣ መማረክን አይቀበሉም፣ ያለ ድል ለመመለስ ፈጽሞ ፍላጎት የላቸውም፣ ኢትዮጵያ የሚለው ስም ከፍ ብሎ ማየት የዘውትር ህልማቸው ነው፣ ቃኘው ማለት ይህ ነው በቃ ብሏቸዋል። ወተት ይሸፍታል እንኳን ሰው ሲበደል ደመናው ሲዳምን ይወረዳል ገደል ይዘገያል እንጂ መች ይረሳል በደል ነረደኑ ይህ የቃኘው ሻለቃ ወታደሮች የሰው ሥጋ ይበላሉ የሚል ወሬ መነሻው ከየት እንደነበረ የኢትዮጵያ ፕሬስ ድርጅት በድረገጹ ላይ ባሰፈረው ቃኘው ሻለቃ በኮሪያ በተሰኘ ጽሑፉ እንዲህ ተብራርቷል። በመጀመሪያው ጉዞ ከሄዱት ኢትዮጵያውያን ወታደሮች መካከል የ50 አለቃ ደቦጭ በርበሬን በርካቶች ያስታውሱታል። 50 አለቃ ደቦጭ በማቀዝቀዣ የቆየ ጉማጅ ሥጋ በቦርሳው ይዞ ወደ ውጊያው ሜዳ ገሰገሰ። በወቅቱ ከጠላት ጋር ጦርነት ተፋፍሞ ነበረ። ለሰዓታት የቆየው ፍልሚያ አይሎ ሲጠናከርም የጨበጣ ውጊያው ቀጠለ። መታገሉ ሳንጃ ለሳንጃ መሞሸላለቁና መጣል መውደቁ በረታ። 50 አለቃ ደቦጭን የገጠመው ወታደር ጉልበቱን ፈትኖ ተገዳደረው። ደቦጭ ታግሎ ጠላቱን በሰደፍ በመጣል ለምርኮ ዳረገው። ወዲያውም በቦርሳው የያዘውን ጥሬ ሥጋ በምርኮኛው ትከሻ ላይ ተቀምጦ ሥጋውን እየቆረጠ ደጋግሞ ጎረሰ። ይህንን ያየው ምርኮኛውና ሌሎችም በሆነው ነገር ሁሉ በጣም ተረበሹ። ወታደሮቹ የሰው ሥጋ እንደሚበሉ ተረድተውም በድንጋጤ በረገጉ። ክብር የሀገሩን ዳር ድንበርና ሰላም ለመጠበቅ ድንጋይ ተንተርሶ ለሚያድረው ለኢትዮጵያ ወታደር